አባት በጣም በሚያሳዝን ሁኔታ ሁለት ልጆችን ከነ ባለቤቴ ጠፍተውብኛል። ከኔ ሸሽተው ወደ አውስትራሊያ ሀገር ሄደዋል። እኔ በማላውቅበት ሁኔታ እኔ ባላየሁት ነገር ባልሰማሁት ነገር ብለዋል። ልጆቹም እንግዲህ ይሄን ተከትለው ምላሽ ሰጥተዋል። በመጀመሪያ ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ የዜድ ዩቲዩብ ተከታታዮች እንዴት ናችሁ? ሰላማችሁ ናችሁ ወይ? ሰላማችሁ ብዝት ይበልልኝ እያልኩ እንግዲህ ዛሬ በጣም ልብ የሚነካና በጣም አስተማሪ ይሆናል ብዬ ያሰብኩትን ቪዲዮ ነው ይዤ የመጣሁት። ሰሞኑን ሶሻል ሚዲያ ላይ እየተመላለሰ ነው እንደምታውቁትና እንግዲህ እኛ አባት ከጥቂት ቀናት በፊት ሸገር ኢንፎ ሚዲያ እንትን ላይ ቀርበው ነበረ። ሲቀርቡም እንግዲህ ባለቤታቸው እንደጠፋችባቸው እሳቸው ቤት በሌሉበት የ22 ዓመት የትዳር አጋራቸው ሁለት ሴት ልጆቻቸውን ይዛ እንደሸሸችባቸውም ጭምር እየተናገሩ ነው ያሉት። እንግዲህ ይሄን ቪዲዮውን ትንሽ የተወሰነውን ከላይ ላስዳምጣችሁና ተመልሰን የምንገናኝ ይሆናል። ቪዲዮውን ተከታተሉን። የልጆቹን መልስ አለ፣ የእነሱንም መልስ አስዳምጣችኋለሁ። ከእናንተ የሚጠበቀው በእርጋታ በስቡር መጠበቅ ብቻ ነው ማለት ነው። ወደ ቪዲዮ ስራ አልነበረባትም እንዴ? የሰው ውለታ አለብኝ፣ እኔ ውለታ አለባት። ይሄ መምጣት የለበትም እንዴ? አይምሯ ውስጥ ይሄን ማሰብ የለባትም እንዴ? እና የደረስንበት ደረጃ እኮ ቢያንስ ልንቀበርበት የተቆፈረ ጉድጓድ ብቻ ነው የሚለያየን የምለው ላይ 4 ነጥብ ዘግተናል። ዛት ዚት ከዚህ ውጭ ምንድን ነው የምንጠበቀው? በቃ ያ ብቻ ነው የእናሷን የሚለያየን ብለን የደመደምነውን ጉዳይ እኮ ህሊና ያለ ሰው የተማረ ሰው ማሰብ የሚችል ሰው ሴት ይህንን እንዴት ታደርገዋለች? 22 ዓመት ልጅ አፍርተሽ ስንት ነገር አፍርተን ሌላውን ማስተማር ስንገባ ሌላውን ማስተማር ስገባት ሌላው አርያ መሆን ስገባት እንዴት እንደዚህ አይነት ስራ በሰው ላይ ይሰራል እንዴ? አልፎ ብሰራም እኮ ይሄ ሰይጣን የሚሰራ ስራ እኮ ነው። ወሮበሎች የሚሰሩት ስራ እኮ ነው። ዘራፊዎች፣ ቀማኞች፣ ህሊና የሌላቸው ፈራሃ አምላክ የሌላቸው የሚሰሩት ስራ እኮ ነው የተሰራብኝ። አስቢ፣ በኔ ቦታ ሆነሽ ቤተሰቤን አንድ ሰው አላጣሁም፣ 2 ሰው አላጣሁም። መላ ቤተሰቦችን እኮ ነው ያጣሁ። መላው ኢትዮጵያ ህዝብ ከዚህ መማር አለበት። ልጆችን ሙሉ እኮ ነው ያሳጡኝ። አንድ ሰው አላጣሁም፣ 2 ሰው አላጣሁም። ሞዳትን ባለቤትን ካብራክ የወጡ ልጆችን እኮ ነው ያጣኋቸው። የወሮበላ ስራ፣ የዱርዬ ስራ፣ የምቀኝነት ስራ ነው የተፈጸመብኝ። ህሊና ያለው ሰው እምነት ያለው ሰው በሰው ልጅ ላይ የሰው ልጅ በሰው ልጅ ላይ የማይሰራ ስራ እኮ ነው የተፈጸመብኝ። ኦኬ ዋት she decided to join with that fellow. okay let it be እሱ አይደለም ቢያንስ እንግዲህ በጣም የሚያሳዝን ነው። አምላኪን ንግበኔ የሚለው የጨለምባቸው ሰዎች ናቸው። በጣም ተጎድተው ነው ያሉት። እንግዲህ እሳቸው ይሄንን ቪዲዮ ወጥተው ሰርተዋል። ልጆቹ የሰጡት ምላሽ ግን በጣም አስደንጋጭ የሆነ ምላሽ ነው። ከነዚህ መካከል የተናገሩት አባታችን ሙሉ ለሙሉ ውሸቱን ነው። እንግዲህ አባትየው እኛ አባት እንደሚናገሩት ከሆነ ምናልባት ሙሉ ቪዲዮን ሄዳችሁ ያልተመለከታችሁ መመልከት ትችላላችሁ። እንደሚናገሩት ከሆነ እኔ ሚስቴ ጋር ከባድ ጥል የተጣለውበትን ጊዜ ራሱ አላስታውስም። በ22 ዓመት ውስጥ በጣም ብዙ ሀገራትን በፊልድ ሄደን አብረን ኖረናል። በጣም ብዙ ቦታዎችን አብረን ሄደናል። ነገር ግን ቤተሰባችን በጣም በፍቅር የተሞላ ነበረ። የእሷ ቤተሰቦችም እጅግ በጣም ይወዱኛል እኔን በማለት ገልጸዋል። እና በጣም ማለት ነው ልብ የሚነካ ነው። በጣም ግራ የሚያጋባ ነው። ልጆቹ ግን የሰጡት መልስ በጣም ተቃራኒ ነው። አባታ ደፍሮኛል፣ እናቴን በጣም ይደበድባት ነበር። በጣም ብዙ ነገር ነው የተወራውና ለማንኛውም ቀጥታ ቪዲዮን በትዕግስት አዳምጡት። ወደ ቪዲዮ
እንዴት እንደመጀመር ራሱ ይከብዳል። ምክንያቱም የእውነት ለመናገር እሱ ራሱ እንዴት እንደዚህ ማድረጉ ራሱ ይገርማል። እንዴት ያረጋውን ያውቃል። እናት ሁለት ልጅ እኔ 9 ልከፍል ልገባ እሱ 12 ዝም ብለን ጠፍተን ጽንጸጥ አንልም። ደግሞ የሚገርመው ነገር ኢትዮጵያ ሄደናል። ቤተሰብ ትልቅ ሆነ ራሱ እኔ 2012 I went back ሄደናል፣ ገብተናል፣ ሰው ሄደናል። we went back so many times so በጣም ብዙ ጊዜ ወደኋላ ተመልሰናል። ስለዚህ ርቀን የቆየንበት ምክንያት ለኛ የሆነ ምክንያት ስላለን ነው። እኛ ደስተኛ ህይወት እንደነበረን ይናገራል። ከእናቴ ጋር ተጣርተን አናውቅም። እስቲ ያስቡት፣ ደስተኛ ህይወት፣ በጣም ጥሩ አባት፣ አፍቃሪ አባት ከሆነ ልጆቹ ለምን ይርቃሉ? ለምን ወደኋላ እንመለከትም? Why would we just not look back? እንደዛ ፍቅር ካደገ እንዴት ነው ልጅ ዞር ብሎ ማያየው? እውነት አይደለም። እኛ ትልቅ ነን፣ እናውቃለን። የእናታችን የሄደችበት ቦታ እናውቃለን። እኛ ያየነውን እናውቃለን። እኔ 9 ሆኜ ራሱ 9 ዓመቴ ሆኜ 9ኛ ክፍል ተውት፣ ትንሽ ሆኜ ያየሁትን አውቃለሁ። እንዴት እሱን ረስቶ ፊቱን ራሱ ማሳየቱ ይገርመኛል። አሁን እንዳልኩሽ አባቴ በጣም በጣም የተረገመ ሰው ነው። እናንተ ጋር ሲመጣ ፊት ለፊቱን አስመስሎ እንደ ጥሩ ሰው እንደሆነ ምስኪን እንደሆነ አስመስሎ ለአንቺም በጣም የሸወደሽ መሰረት ሳታውቂው። እኛ ከሱ ጋር እስከ 12ኛ ክፍል እያሉ ድረስ አብሬ ኑር ያለሁኝ አይቻለሁኝ። በቀን ከሱ ጋር አብረን ይኖር ነው። ሁል ጊዜ የኔ ደስተኛ ቦቴ ትምህርት ቤቴ ብቻ ነበረች። ቤት መሄድ እጠላ ነበረ። ሁል ጊዜ በየቀኑ መጨቃጨቅ፣ በየወሩ ደሞዝ አይመጣም። አባቴ በጣም ሱሰኛ ነበረ፣ አልኮሆሊክ ነበረ፣ ይጠጣ ነበረ። ሁል ጊዜ በየሳምንቱ እናቴ ጋር መጨቃጨቅ፣ ይመታት ነበረ። በቦክስ የመታት ፊቷ እያበጠ እየሮጠች ወደ ወንድሟ ቤት ትንሽ ተሸሽታ ከዛ በኋላ በሽማግሌ መተው ከእንደገና ተታርቀው ሳይክል ኮንቲኒውስ በየሳምንቱ በየ2 ሳምንቱ በየወሩ ማለት ነው። ይህን እያየን ያደግ ነው። በአንቋ እያንቃት ነበረ በእጁ እንደ ራሱ አባቴ እግዚአብሔር ስጠው ራሱ ነገረች በስልጣን እንደነበረው ሽጉጥ ነበረው። እሱን በሽጉጥ How could she divorce him when that was happening? Can you understand why she had to leave him? ሽማግሌ ሲመጣ ጥሩ ሰው ነኝ፣ እንደዚህ ነኝ፣ እንደዚህ አላረግም፣ ይቅርታ. And then she goes back home. She can't do anything. She has no one to run to. We saw it. እኛ ይህን ሁሉ አይተነዋል። በየሰከንድ እየተጣሉ ለሞት እስክትደርስ ድረስ ይመታታል። 1 second they're fighting, she's about to die, he's hitting her. እራት እንኳን እየበላን ትሪ ላይ ገንዘብ አንጪ እያላት የራሱን ጨርሶ እምቢ ስትለው ፊቷ ላይ እንትን ይልባታል። አይኗ እንደዚህ እንትን ሸፍና ስራ እንዳትሄድ፣ ጓደኞቿ እንዳያናገሩባት፣ ሰው እንዳያውቅ። And I know we're not the only ones that went through this kind of stuff. እነዚህን የመሰሉ ነገሮች የገጠማቸው እኛ ብቻ እንዳልሆኑ እናውቃለን። ብዙ ሰዎች እንደዚህ አይነት ሁኔታ ውስጥ እንዳለፉ ማምናለን። Everyone thinks it's ችግር የለም፣ በቃ ጸጥ በይ፣ ልጆች አላችሁ፣ ምንም የለም. And we can't tell her to leave. We don't know what, so we're kids ourselves. ከዚህ በፊትም መሰረት ትዝ ይለኛል ከጓደኛዋ ጋር I think የሴቶች ጉዳይ የሆነ ኦፊስ ነገር ነበረ መሰለኝ። እሱን ለመልቀቅ ፈልጋ እሱን ማመልካት ፈልጋ ግን በዛ አባቴ እንደነገረች ደግሞ በቪዲዮ የራሱን ነግሯቸዋል እኮ። በደንብ ብትሰሙ ኖሮ ሁሉም ነገር ነግሯቸዋል። ምን አይነት ሰው እንደነበረ፣ ኃይለኛ ሰው እንደነበረ፣ ባለስልጣን እንደነበረ። ሰዎቹ ይሄ ስለሚያውቁ ይሄ ስልጣን አለው፣ ስለዚህ እስቲ ቻዩና ዝም በይ፣ ይለወጣል፣ ምንድነው ባህሪው ይለወጣል እየተባለ በሽምግልና በየወሩ ይሄ ሁሉ እያየን ያደግ ነው። እስከ 17 ዓመት ማለት ነው እንግዲህ እስከ 17 እስከ 16 ዓመት ሙሉ ይህን እያየን ያደግ ነው። እኛ ሕፃን ናቸው ምንም አያውቁም እያለች ራሱ እሷ አሪመምባ ለትምህርት እንኳን እንደዚህ ምናምን ምንም ነገር አላረግልንም እሱ ምንም። እኛ ለራሳችን መሰረት እናቴ ተቸግራ እኔ የሚገርመኝ እንዴት ይሄ ሁላ ታሪክ ረስቶ ጥሩ ነኝ አንድ ቀን እንኳን በፍቅር የምን ፍቅር የታለ ፍቅሩ? ፍቅር የእውነት ከሆነ ይሄ ሁላ ዓመት ለምን ዋይ we still have the name he's given us። እሱ የሰጠንን ስም ነው አሁንም ይዘን የምንገኘው። search my name on Facebook, you can find me። ያኔስ እንዳለ ቢፈልገን we're not hiding። ስሙን እንኳን we haven't even changed።
ሆነም ወድቆም አባታችን ነው። የእሱ ደም አለን። እንግዲህ ምን አውጥተን መጣል አንቻል። The best we can do is distance ourselves, but we've done it for a reason. በእናታችሁ ላይ በደረሰው የቤት ውስጥ ጥቃት ነው እናንተ አባታችሁን ማግኘት ያልፈለጋችሁት? ይህም በልጅነታችሁ የእናታችሁን መጎዳት እያያችሁ ስላደጋችሁ ነው? አዎ መሰረት። እና ከዚህም የበለጠ ነገር አለ። እኔ አሁን የምነግራችሁ ነገር በጣም ሴንሲቲቭ ነው። በጣም ይሄን ለእኛ በጣም የሚጎዳ ነው። አሁን ሳልፈት ተገደን፣ ይሄም ሼር የምናደርገው ወደን ሳይሆን ተገደን ነው። በውስጣችን ይሄን ቁስል እንደምንም ታችለን ይሄ ሁሉ ዓመት ይዘን አሁን ይኸው ይሄ ሰውዬ መቶብን እንግዲህ እንደገና ይሄ ቁስል ተከፍቷል። ይሄ ሰውዬ ራሱን አስተማምሎ ራሱን አስተሳስሎ ለአንቺ መቶ ሁሉም የነገራችን ነገር ውሸት ነው። ምንም እውነት የለውም። እስቲ ለራስሽ አስቢው። ይሄ ሁሉ ለ20 ዓመት ትቶ አሁን ልጄን ተነጠቁብኝ ይላል። ውሸት ነው። የት ነበረ ይሄ ሁሉ ዓመት? እውነት እሱ ወዶ ናፍቆን ፍቅሩ ከሆነ የት ነበረ ይሄ ሁሉ ዓመት? እና እሱም እኮ አልፎበት እኮ የራሱን ሚስት አገባ አይደል እንዴ? ልጆች ወለዱ እኮ። ከዚህ በፊትም እኮ ያልነገራችሁ ነገር ቢኖር ሚስት ነበረው። ከእናቴ በፊት ራሱ ልጅ ነበረው። እናቴ ሳታቅ ቡጄ ታርግዛ ያለች የራሱ ወንድም መቶ ለእናቴ ነገራት ሚስት እንዳለው ልጅ እንዳለው እና የመታት ነው እንግዲህ እናታችን እንዳረጋት እና የመጀመሪያ ልጁ ታላቅ እህታችን እኛ በኋላ ትልቅ ሆነን እናቴ አምጣት ብላን የመጣ ነው። አላስተማራትም። ገጠር ዛን የወሰዳት ሀሁ እንኳን አታውቅም። በኋላ ነው የመጣችው እኛ ጋር ደብቋት። 20 ዓመቷ ነበር አይደል ስትመጣ እኛ ጋር። በኋላ ነው እናቴ በቃ ተሰብራ እንዴት የራስህን ብለን እንደዚህ ታደርጋለህ ብላ ነው። እንግዲህ ያለው ነገር ይሄንን ይመስላል። ይሄ ቪዲዮ በጣም ያዘንኩበት ቪዲዮ ነው። በጣም ነው የሚያሳዝነው። እኔ አባቶች እኔ እንጃ እኔ እንደኔ አባትና ልጅ ሲለያይ በጣም የምከፋ አይነት ሴት ነኝና አላህ ሰላማቸውን ያውርድላቸው። ኢንሻአላህ ልጆቹም የተናገሩት ነገር እውነት ሊሆንም ላይሆንም ይችላል። አላሁ አለም። ግን በጣም የሚያሳዝን ነገር ነው። እውነቴን ነው የምላችሁ ወላጆች በቻላችሁት አቅም በቻላችሁት መጠን እንዲህ አይነት ነገር እንዳይፈጠር ጥንቃቄ ማድረግ አለባችሁ። ልጅና አባት በፍጹም ጠላት መሆን አለባቸው ብዬ አላምንም። ልጅና አባት በፍቅር እስከ መጨረሻ ድረስ አብረው ሲኖሩ ነው ደስ የሚለው እና ሌላቸው የምፈልገው ይሄንን ነው። በጣም ነው ያዘንኩት። አላህ ትክክለኛ ዘመን አባቶች የሚከበሩበት ዘመን ልጆች የሚደሰቱበት ዘመን ያደርግልን ኢንሻአላህ። ይሄን ቪዲዮ ሼር፣ ሰብስክራይብ አድርጉት ለሁሉም ሰው እንዲዳረስ። ወዳችኋለሁ። ቻው